አሁን ሁሉም ተሰባስበዋል። እኔ ደግሞ ልሰናበታቸው ግድ ይለኛል። እስኪ ደግሞ ፊታቸው ምን እንደሚመስል እንይ። ምንድን ነው የማየው? ምን እየተፈጠረ ነው? ተረጋጋ ሳሚ፣ ብዙም የማታውቀው ነገር አለ። ይቺ ሴት በአንተ ህይወት ውስጥ ገብታ መርዞና መርዛ ልገለኝ ነበረች ሴት ነች። ምን አደርጋት? ቆይ ምን ስላጠፋው? የዋህ ስለሆንክ፣ በጭፍን ስላመንካት፣ ያለ ቅጥ እምነትህን ስለሰጣት። እሷ ግን ተጠቀመችበት። በተደጋጋሚ ብንነግርህም በፍቅር ታወረ ስለነበር ማየት አቃት። በቃኝ ከዚህ በላይ ይሄን ማመን አልችልም። ግዴታህን ታምናለህ ሳሚ። ምን አይንህን ልክደው ፈልገን? ሜሮን። አቤት ሳሚ። እነዚህ ነገሮች ውሸት ናቸው አይደል? በፎቶሾፕ ነው የተሰሩት? እውነት ናቸው። የምታየው ሰውዬ የወደፊት ባሌ ነው። አየህ፣ አንተ ለእኔ ብቁ እንዳደለ። አየህ ሳሚ፣ አንተ ለእኔ የሚገባኝን ህይወት የምትሰጠኝ ወንድ አይደለ። ስለዚህ እኔ ወደሚገባኝ ሰው ልሄድ ነው። ያፈቅርሽ ይመስለኝ። መልክና ቁመት ብቻ ህይወት አይሆንም። አየህ ሳሚ፣ አንተ ሁልጊዜ አንድ አይነውን ሳገኝ እጠፋልኩ። ከዚህ በኋላ ሜሮን የምትባል ሴት በአንተ ህይወት ውስጥ የለች እና ደግሞ እንዳልነበረች አድርገህም መርሳት ትችላለህ። ያው እኔ ደግሞ በአሜሪካ ፍልስስ ያለ ህይወት መኖር አይቀርም። ደደብ ነሽ። እንዴት ግን እያፈቀረሽ በሱ ላይ ጣት ትጣጣያለሽ? እንዴት እንደዚህ እያፈቀረሽ ልቡን ለመስበር ፈለግሽ? ትሰማኛለህ? ስለማናችሁ ግድ አይሰጠኝም። እሺ፣ ፍቅር የምትሉትን ቀራቅንቦ ታቅፋችሁ መቃብር መውረድ ትችላላችሁ። የሜሮን የመጨረሻ ቀን ውሎ እንግዲህ ሜሮን እስከ ዛሬ ድረስ የሰራችውን ሁሉ ዛሬ በጥፉ እያተካካች ነው። ሜሮን ዛሬ ወደ አሜሪካ ጉዞ ልታደርግ ሰላምንና ሳሚን እንዲሁም ጆሲን ደግሞ ረጋግጣና እንደፈለገች ተናግራ በኮንፊደንስ ጉዞዋን ለመጀመር ዝግጅት ላይ ነች። ሰላምና ጆሲ ደግሞ የእሷን ተንኮል አጋልጠው ሳሚን ከእሷ ነፃ ለማውጣት ዝግጅታቸውን ጨርሰዋል። እናም ያው እንግዲህ ድግስ ተደግሶ ሁሉም የራሱን ሀሳብ ለማቅረብ ተዘጋጅተው እየጠበቁ፣ ሳሚ ደግሞ ጉዱን አያውቅም። እናም ከዚህም ሁሉ በኋላ ሜሮን ባላሰበችውና ባልገመተችው ሁኔታ ተዋርዳና አዝና ከሳሚ ልብም ውስጥ ከቤትም ውስጥ እንድትወጣ ሆናለች። እሷ በእርግጥ ማንንም ሳትፈራ ተዘጋጅታ ሳሚን በል እንግዲህ ሳሚ እኔ ጋ እንኳን መኖር አትችልም፣ ለእኔ አትመጥነኝም። ነገር ግን ምናልባት ሌላ ሴት ጋር አብረህ እንድትኖር ወንድ ሁን ብላ ሳታፍርና ሳትሳቀቅ ፊት ለፊቱ ቆማ ስትናገር፣ የዋሁ ሳሚ ግን ደንግጦ አይኗን እያየ የሚናገረው ነገር ሁሉ ጠፍቶበት አንዴ ሰላምን፣ አንዴ ጆሲን፣ አንዴ ደግሞ እሷን እያየ ሜሮን እውነት ነው ይህ ፎቶሾፕ አይደለም እያለ በሚያሳዝን አንደበት ሲያናግራት፣ እሷ ደግሞ ምንም ሳታፈርና ሳትጠራጠር ሳሚ ልክ ነው፣ ምንም ፎቶሾፕ አይደለም፣ እሱ የምታየው ሰው የወደፊት ባሌ ነው እያለች አይኗን አፍጥጣ በደስታ እየተፍለቀለቀች ስታወራው፣ እሱ ውስጡ እርር እያለ
ልቡ ተስፋ እየቆረጠ ዳግም ሰውን ላለማመን ግን ምን ማድረግ እንዳለበት እንኳን አያውቅም ነበር። ጆሲ ደግሞ ከዚህ በፊትም እንግዲህ እሷን ያውቃት ነበርና ሲቃጠል ኑሯል ብቻውን። ምክንያቱም ምንም ነገር ቢናገር ማንም አያምነውም፣ እሷ ራሷን ጨዋ ስለምታጫውት። እናም ዛሬ አንቺ ሜሮን አፈርኩብሽ፣ ተሳቀቅኩብሽ፣ አንቺ እሱ እንደዚህ እየወደደሽ እንዴት እንደዚህ ትናገሪያለሽ እያለ መልስ እንኳን የሚመልስላት ጆሲ ነበር። ሰላም የምትናገረውን ዝም ብላ ታስተውላለች። ምክንያቱም የሜሮን ፈጣጣነት እጅግ በጣም ይዘገንን ነበር። እናም ጆሲ የሚያደርገው ግራ ገብቶበት በንዴት ጡፎ፣ እንዲሁም አዲሷ የጆሲ ፍቅረኛ እንግዲህ ልትተዋወቅ ቤት የመጣችው የመጀመሪያ ቀን ነው። ነገር ግን በቤት ውስጥ እየተካሄደ ያለውን ነገር ስታስተውል ከጤነኛ ሰው የማይጠበቅ ነበርና ግራ ገብቷት እሷም ዝም ብላ ታስተውላለች። እናም ነገር ግን ሳሚ ምንም እንኳን እኔ ብታጣ እዚህ ጋር ያለውን አንድ ነገር ግን ልሰጥ እፈልጋለሁ ብላ ያንን የሰረቀችውን የቤት ካርታ ለሳሚ በእጁ ስትሰጠው ሰላምና ሳሚ እየተያዩ ያ ዶክሜንት መሆኑን ሲያውቁ እጅግ በጣም ተገርመው ሜሮን አንቺ ነበርሽ የወሰድሽው ሲላት ሳሚ አዎ ሳሚ፣ ከኔ የሚያበልጥ ነገር የለም፣ እኔ ነበርኩ የወሰድኩት። ነገር ግን ምንም እንኳን እኔም ብታጣ አሁን አንተ የዚህ ቤት ባለቤት መሆንህን አረጋግጠሃል እያለች ቀለል አድርጋ ለሱ ስትሰጠው ሳሚ ደግሞ በዚህ በዶክሜንት ምክንያት የሚወዳትንና የሚያምናትን ሰላምን አዝኖባት ነበር። ሰላምም ደንግጣ ግራ ገብቷት እጇ እየተንቀጠቀጠ ሳሚን አይኑን ታየዋለች። ምክንያቱም ሳሚን በእርግጠኝነት አንተን የወሰድከው ክድኸኛል ብላ ቤተ ክርስቲያን እስከ መሄድ ድረስ ያደረሰችው ሰላም የተጠራጠረችው የሚወዳትን የሚያከብራትንና የሚረዳትን ሰው አሁን በምን ቃል ይቅርታ ልትጠይቀው፣ በምን ቃል ልታስተባብል ትችላለች? ዳርጋ ቀረች። እናም እሱም ያው እንግዲህ ሰላም ሰርቀሃል ያልሽኝ ዶክሜንት ይሄ ነው ብሎ በእጇ ሲሰጣት የምትናገረው ግራ ገብቶባት ዝም ብላ አንዴ ሜሮንን አንዴ ደግሞ ሳሚን እያየች ዝም አለች። በአጠቃላይ ሜሮን ሁሉንም አፋቸውን ዘጋቻቸው። ምን ይናገሩ ግራ ገባቸው። ከዛም አሁንም አላፍር ብላ ነገር ግን እስኪ ከዚህ ከደባሪ ወሬ እንውጣና ይህንን ዶክሜንት ወደ አሜሪካ የሚወስደኝን ዜና ላንብብላችሁ ብላ ከቦርሳዋ ውስጥ ፖስት አውጥታ ልታነብላቸው ፖስታ ውስጥ ወረቀት ልታወጣ እጇን ስታስገባ ያገኘችው ነገር የሚያስደነግጥ ነበር። ጆሲ አይኗን እያያት ፈገግ ሲል እሷ ደግሞ በተቃራኒው ያ ሁሉ ደስታ ከፊቷ ጠፍቶ ደንግጣ ምንድን ነው ይህን ፎቶ እዚህ ውስጥ ማን ያስገባው? ይህ ፎቶ እዚህ እንዴት ሊገኝ ቻለ? እያለች ሳሚን ስታናግረው ጆሲ ደግሞ እኔን ነው የምትጠይቂኝ ሲላት ግራ ተጋብታ ምን ማለት ነው ይሄ ፎቶ ምንድን ነው እያለች ለራሷ ስታወራ ፎቶ ደግሞ እሷ ከእሱ ጋር የተነሳችው ፎቶ ነበርና ያ ማለት ወደ አሜሪካ ሊወስዳት የተዘጋጀው ፍቅረኛዋ እውነቱን አውቋል ማለት ነው። እናም ደንግጣ ማን ነው ሲያስገባው እያለች ስትጮህ ድንገት ሳታስበው ያ ወደ አሜሪካ ይዟት ሊሄድ የነበረው
ፍቅረኛና የወደፊት ባል ተብዬው ከኋላዋ መጥቶ እኔ ነኝ ሲላት የምታወራው ግራ ገብቷት የኔ ፍቅር እንዴት እዚህ ተገኘ? ለምን መጣ? እያለች ለማስተባበል ብትሞክርም አንቺ ግን አይከብድም? እንደዚህ አይነት የፍቅር ነጋዴ መሆን አይከብድም? በጣም ታሳፍሪያለሽ። አሜሪካ ይዤሽ ልሄድ ነበር፣ አንቺ ግን ሰው አይደለሽም እያለ ሲያዋርዳት ደንግጣ አንገቷን ደፍታ የምትገባበት ጠፍቷት ወደ ግራ ወደ ቀኝ እንኳን ማየት ሳትችል ቀርታ አንገቷን ደፍታ ሄዳ ሶፋ ላይ ቁጭ አለች። አሁን ምን ይዋጣት? ከሳሚ ያልሆነች ወይም ከዛኛው ከሁሉም ውጭ ሆና አንገቷን ደፍታ ስትቀመጥ ከዚህ በኋላ ላይሽ አልፈልግም ብሎ እሱ ጥሎ ሲወጣ ሳሚም አንቺ በህይወቴ ላይሽ አልፈልግም ሲላት ጆሲም ቤቱ ልጓዝሽን ጠቅለሽ ከዚህ ቤት ውጭ ብሎ ያችን ነገረኛ ቀጭቃዣ ወሬኛ ሜሮንን ለመጨረሻ ጠርጎ አስወጣት። ነገር ግን እሷ በዚህ አታርፍም። አሁንም በእርግጠኝነት አዲስ አይዲያ ይዛ እንደምትመጣ ተስፋ እናደርጋለን። ውድ ቤተሰቦቼ የዛሬው እንግዲህ ይህን ይመስል ነበር። በቀጣይ በአዲስ ቪዲዮ እና በአዲስ ትዕይንት ተመልሰን እስከምንገናኝ መልካሙን ሁሉ እየተመኘሁላችሁ ለዛሬ ግን እዚህ ጋር እጨርሳለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን እየተጫናችሁ ወደ ቻናል የተቀላቀሉ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ውድ ቤተሰቦቼ በቀጣይ በአዲስ ቪዲዮ እና በአዲስ ትዕይንት ተመልሼ እስከማገኛችሁ ድረስ ባይ